አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እና ማለት ነው እንትን ወለ ወንዶችዬ ማለት ነው። እኔ አሁን መከታተሽ ነው ምንም ተፍትሹ ምናምን እንትን አይልም ማለት ነው እና አብዛኛው ሰዎች እናመልጣለን እያላቸው ከኢማራ ላይ የምትዘሉ ከፎቅ ላይ የምትዘሉ ሰዎች አላችሁ እና እውነት የኔ አንዳንድ ጊዜ ለጤናችን ምናምን ብናስብ ጥሩ ነው። እኔ አሁን ከእንትን ላይ ከፎቅ ላይ ዘላችሁ ወጥታችሁ በተሰበረው ሞት አለ ምን አለ አገራችሁ በሰላም በጤናችሁ ብትገቡ የኔ እንትን ነው። ይህን ያክል ማለት ሀገራችን ላይ እውነት ምን ችግር አለው? በጤና መኖር ሀገር ላይ እንትን ነው። ሌላ ሀገር ራሱ ሀገራችን ታልተመቸን ራሱ ሌላ ሀገር ለመሄድ ጤና ስንሆን ነው እኛ እንትን የምንለው ማለት ነው። እና ዝም ብላችሁ ከኢማራ ላይ ውድቅ ብላችሁ እውነት እዛ ብትቀሩስ? በጣም ብዙ ሰዎች ናቸው በተለይ ወንዶች ሳኡዲ ላይ እናመልጣለን እያሉ ተፎቅ ላይ እንትን ሲሉ እናመልጣለን እያሉ የእንግሊዝ ጀበል ላይ እንትን ሲሉ የሚመቱ የሚሞቱ ምን የሚሉ ሰዎች ብዙ ናቸው። እና በጤናቸው ሀገራችሁ ገብታችሁ ሌላ ሀገር እንኳን ብንሄድ በጤና ስንሆን እኔ ሁሉም እንትን ይላልና ወላሂ በክረንች ሄዱ ልጆች አሉ እንትን ብለው ማለት ነው እናመልጣለን ብለው ከፎቅ ላይ ይዘላሉ። ከታይ የሚቀበላቸው ምን እንደሆነ አያውቁም። ከዛ ኻላስ ተሰባብረው ይቀራሉ ማለት ነው። እና ብዙ ልጆች ስንት አንዳንዱ ነው ቀንቶት ያኔ ከኢማራ ከፎቅ ላይ ዘሎ ምናምን ወጥቶ ቀንቶት ጤነኛ የሆነ አንዳንድ ሰዎች ናቸው ያሉት ማለት ነው እንጂ አብዛኛው ሰው በሽተኛ እየሆነ ነው። ወላሂ እኔ ምን እንደሚያስቡ ምናምን አላውቅም። ያኔ ከባድ ነው። እና ከፎቅ ላይ የሚዘሉ ሰዎች እባካችሁ እውነት በጣም ነው። እኔ እውነት ሴት ስለሆንኩ ይሁን አላውቅም። ሴት ስለሆነ የኔ የሴትና ወንዶች አስተሳሰብ ይለያያል ማለት ነው። እና እኔ በራሴ ሳስበው በጣም ነው የሚዘገንነኝ። ሁለት ተሰብረው ተቀምጠው ስንት ወጪ ያወጡ ልጆች አሉ። አገራቸው ላይ ቢሄዱ ብዙ ነገር የሚያደርግላቸውን እንትን አሁን አውቃለሁ። በጣም ነው የሚያስጨንቀው እስር ቤቱ ራሱ። ምክንያቱም አሁን መሳፈር የለም ምን የለም። ግን ቢሆንም ከህይወት የሚበልጥ ነገር የለም። ይሄ ታውቃላችሁ፣ እስር ቤት ላይ የታሰራችሁን ልጆች ታውቁታላችሁ። ይኸው ዘረኝነቱም አለ ምኑም አለ። ያኔ ከባድ ነው። ግን ቢሆንም ይኸው እኛ ራሳችን አውቀን ተፎቅ ተወርውረን ወርቀን እንትን ያልነውና እስር ቤት እስር ቤት ገብተን ያኔ የሆነ መጥፎ ነገር ራሱ ቢደርስብን ሁሉም እኮ የተጻፈለት ነው እንትን የሚለው። ግን ምንም ከማድረጋችን በፊት እንትን ማለት አለብን ማለት ነው። እውነት እኔ በጣም የከበደኝ ነገር ይሄ ነው ማለት ነው። እና እባካችሁ ወንዶችዬ ራሳቸውን ጠብቁ። እና ሴቶችም አሁን ሲጀመር አሁን መካ ላይ የትም መሄጃ ቦታ የለም ማለት ራሳቸውን ጠብቁ እንደዚህ አድርጉ ምናምን የሚባልበት አይደለም። ያኔ በተቻላቸው መጠን ያኔ ስራ ቦታ ያላችሁ ሰዎች ያኔ በጣም አስከፊ ካልሆነባቸው በስተቀር ቢናገሯቸውም አረቦቹ ምንም ቢሏቸውም ያው አትውጡ ማለት ነው። በጣም ለህይወታቸው አስጊ ካልሆነ በስተቀር ነው ስራ ቦታ ላይ ይሻላል። እኔ
አሁን ሲጀመር አረቦቹ ራሱ እየፈሩ ነው። አሻን ቅጣት አለባቸው ምናምን ሲባሉ በጣም እየፈሩ ነው ማለት ነው። እና አላህ ይጠብቀን። ያው ነሲባችንን እንትን አላህ ያድርገው። በተለይ አዲስ የመጣችሁ ልጆች እና በተለይ አዲስ የመጣችሁ ልጆች ያው ጭንቀቱ ምንም አለና በጣም አትጨነቁ። ምንም ከጤና በላይ ምንም ነገር የለም። አንድ ቀን ጤናታችሁ ብታድሩ ምን ነው በቃ ለምን አመት ስራ አልፈታም በጤናዬ ምናምን ነው የምትሉት ማለት ነው። በጤናዬ አመት ስራ ብፈታ ራሱ ችግር የለብኝም ነው የምትሉት። እና ዋናው ጤና ነው ለሰው ልጅ እና ለጤና ያድርጋችሁ። በያላችሁበት ሰላማችሁ ይብዛ። እና አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።